ወደ ህዝብ ውስጥ ወስዶ ከተታርሙኛል ለማተለው ስራ የትኛው ስራ ሲካስ? እኔ ግን የማየ ነገር በጣም እያሳሰበኝ ነው። ያው እናት አይደለች። የቤተሰብ ነክ ነገር መጻፍ ወዳለሁ። ባይዘዌ ብዙ ወንድም ሲኖርህና ብዙ እህት ሲኖርህ በጣም ነው ደስ የሚለው። ደግሞ ወንድሞቼ ስጋ ይወዳሉ። እስቲ እንዴት ነው ወደዚህ ሙያ የገባው? በስማ የነበረው መንገላታት ልነግርህ አልችልም። በቃ በግልጽ አልችልም ያለኝ ሰው አለ። ምን አይነት ሰው መሆን ትፈልጋለህ ብትለኝ አባቴን ነው ልል የምችለው። አባቴ ያርፏል እና ጸጉሬን ልላጭ ምናምን ብዬ ጠየቅኩት። ስጠይቀው ተላጭ ብሎኝ ዘጋብኝ። እግዚአብሔር ያጽና አላለኝ። እግዚአብሔር ያነሳ የለ እግዚአብሔር አይረሳም አይደል? በቃ እግዚአብሔር አነሳኝ። ኮረስ ሆነ በጣም የተንገላታባቸው ጊዜያቶች አሉ እንዴ? ህይወታችን አይደል እንዴ? እንዴት ነው እስቲ በመጀመሪያ ስራ ማለት ምን ያህል ብር ተከፈለ? በነፃ ነው የሰራሁት። የማዳም ቅመሞች ይወዱታል አሉ ፕሮዳክሽን ላይ ኦን ሴት ላይ። እስኪ ምን የተለየ ነገር አጋጥሞ ያውቃል? ኬናዬ ሙቼ ነበር። እንደውም በዚህ አጋጣሚ አድናቂ ነኝ። ከልቤ ነው በእውነት በእውነት። አመሰግናለሁ። ጫወታ አዋቂ ወይ በአይቤክስ ሚዲያ። ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ሰው የልጅ አዋቂ በጣም ተወዳጅ የተረጋጋ አመለሸጋ ነው። ተወዳጁ ተዋናይ ዮሐንስ ሰውነት ኬና የዛሬ የጨዋታ አዋቂ እንግዳችን። ኬናዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንግዳችን ሆነ ስለመጣ በአይቤክስ ሚዲያ ቤተሰቦች ስም ከልብ አመሰግናለሁ። እኔም እንግዳ አድርጋችሁ ስለጠራችሁኝ ከልብ አመሰግናለሁ። የመጀመሪያ ኢንተርቪው ነው አይደል? አዎ ያው ባንተ አይጨከንም ሄሊ። እውነት እጅግ በጣም ክብረት ይስጥልኝ። አመሰግናለሁ። ምንም አይደለም። እስቲ ኬናዬ እንደው ለመግቢያ ያክል የሆነን ዘንድ የተወለደ ኬና የታደገ የመሳሰሉትን ነገሮች እስኪ አጠር አድርገህ። እኔ ተወልጄ ያደግኩት ፊንጫዋ የምትባል ከተማ ላይ ነው። ያው ከ1 እስከ 10 እዛ ተማርኩኝ። ከዛም በኋላ 10ኛ ክፍል ውጤት አልመጣልኝም ነበር። ከዛን ያው የተሻለ ትምህርት ለማግኘት አምቦ ተምሬያለሁ። ኮሌጅ አምቦ ነው የተማርኩት። ከዛን እዚህ መጥቼ ደግሞ ያው ቀን እየሰራው ማታ እዚህ ዩኒቨርሲቲ ተማርኩ። የት ዩኒቨርሲቲ? ሪፍት ቫሊ። ኦኬ። በምንድነው የተማርከው? በምን ሙያ? በኢንጂነሪንግ፣ ሲቪል ኢንጂነሪንግ። ከከባድ ሰው ጋር ናይስ፣ ደስ ይላል። እንዴት ነው የቤተሰብ ሁኔታ? ስንተኛ ልጅ ነህ ለፋሚሊ? ለቤተሰብ 9ኛ ልጅ ነኝ። ተው እንጂ። ከኔ በታች አንድ አለች። ያው 10 ነን። ባይዘዌ ብዙ ወንድም ሲኖርህና ብዙ እህት ሲኖርህ በጣም ነው ደስ የሚለው። እኛ ቤት በዓል ከባድ ነው። በጣም ነው ደስ የሚለው። ተው እንጂ በእውነት ማለት እርግጠኛ ነኝ አንድ በግ ብቻ አይታረድም። አረ ይጨመራል እኮ። ደግሞ ወንድሞቼ ስጋ ይወዳሉ። በጣም ነው የሚገርመው። በቃ ብዙ ነን ነው፣ ማንም ሰው አይቀርም። ያው በፊት አባታችን እየነበረ ያው አባታችን ቤት፣ አሁን ደግሞ እናታችንም እዛው ቤት ስላለች ሁላችንም ተሰብስበን አንድ ላይ የሚገርም በዓል ነው የምናሳልፈው። ኦኬ። ይሄ በቃ ካምሮ አይጠፋም። ስለዚህ በዓል ሲመጣ አንተም እዛው አሁን ቤት ነው ያለው? አዎ እናቴ ጋር ነኝ ያለው። ስንት ወንድ ስንት ሴት? ወንዶች 6 ነን፣ ሴቶች 4 ነን። በቃ በጣም ነው ደስ የሚለው። በአጠቃላይ እንደዚህ ቤተሰብ ሲበዛ የሚገርም ነገር ቤተሰብ ትልቅ ስጦታ የሚሰጥ እህትና ወንድም ነው እና እኔ በቃ በጣም ነው ደስ የሚለኝ የነሱ ወንድም በመሆኔ። እንዴት ነው ላንተ ዝም ብዬ ሳስበው የሆነ የተለየ እንክብካቤ የሚደረግልህ አይነት ልጅ ትመስላለህ ኬናዬ? ወንድሜ ነው ያሳደገኝ። ኃይልዬ ይባላል። በቃ አባቴ በለው። በቃ በእውነት እኔ ስለሱ ማውራት ይከብደኛል። በቃ እኔ እንድማር
እሱ ትምህርት አቁሞ ነበር። እኔ እዚህ ደረጃ እንድደርስ እሱ የራሱን ነገር ትቶ ነበር። በቃ ያው አባቴ ጥሮታ የወጣው እኔ 7ኛ ክፍል ተማሪ እያለሁ ነው እና ከ7ኛ ክፍል ጀምሮ ዋጋ ከፍሎ በእውነት ያሳደገኝ እሱ ነው። በቃ ጭራሽ የኔን ጉዳት አይፈልግም አላል። እንደውም አንዳንድ ጊዜ ምን ይለኛል መሰለ እኔ ዋጋ የከፈልኩት አንተን የከፈልኩትን ዋጋ እንዳትከፍል ነው ይለኝ ነበር። እና ብቻ ታላቅነት ከባድ ነው አይደል? በተለይ ያደግኩ ስመጣ እኔ በሱ ቦታ በሆነ አደርገዋለሁ እንዴ ብዬ አስባለሁ። እሱ ቤት ነበረ ምኖረው። በቃ ያሳደገኝ እየመከረ በቃ ከሚገባው በላይ ያደረገ ያሳደገኝ ወንድሜ ነው። እና በዚህ አጋጣሚ በጣም ነው የምወደው፣ በጣም ነው ማከብረው። ኃይልዬ አተ ሳይሆን ኑሮ ባደርግልህ ደስ ይለኛል። እና በጣም ነው የምወድ፣ በጣም ነው ማከብር። ከነ ቤተሰብ ከነ ልጆች እግዚአብሔር አምላክ በሞገስ ያኑርልኝ። ትንሽ እንትን የሚል ነገር ነው ታውቃለህ። እኔንም ስሜት ውስጥ ከተትከኝ ግን በጣም ጨዋ ልጅ እንደሆንክ ታውቃለህ አይደል? ወይዘቤ ታናሽ ስትሆን የብዙ ሰው ሀሳብ እነሱ ሂደው እነሱ በሄዱበት መንገድ ባተረፉት ነገር ይነግሩሃል። እነሱ አለ አይደለ? አሁን ለምሳሌ ምን ልበልህ የሁሉንም ሀሳብ ሰምተህ ነው የምታድገው። ታናሽ ስትሆን የተጎዱበትንም ያተረፉበትንም ሀሳብ ሰምተህ ነው የምታድገው እና ብዙ ጉዳት እንደነሱ አይደርስብህም። በጣም ነበር የሚጠብቁኝ ወንድሞቼ እህቶቼ፣ በጣም ማለት ነው። ስቲል ነው የምልህ በቃ ስቲል። እኔ አሁን ስክሪፕት ጽፋለሁ። ስክሪፕት ጽፌ ዳኛ እህት አለችኝ። ለዳኛ እህቴ እልካለሁ። ታነባለች፣ ሀሳብ ትሰጠኛለች። እንደዚሁም ሌላኛዋም እህቴ ያለች ኢንጂነር ናት እና እሷም በቃ ታይና ፊልም ይሄ እንዲህ ቢሆን እንደዚህ ቢሆን በቃ ምን ልበልህ እህቶቼ ዳይሬክተሮቼ ናቸው። በቃ ማናጀሮቼ ናቸው። ደስ ይላል። እድለኛ ነህ። በነገር ላይ ልክ የመንፈሳዊ ቅናት ነው የቀናሁት። እኔ ለእናቴ ብቸኛ ልጅ ነኝና ስሜቱ አቃላል የመፈለጉ ምናምን ነገር ነበር። አሁን ግን እግዚአብሔር ይመስገን ያው አሉ፣ በዙሪያ ሰዎች አሉ። ደስ ይላል። ኬናዬ እስቲ እንዴት ነው ወደዚህ ሙያ የገባው? በስማ የነበረው መንገላታት ልነግርህ አልችልም። በጣም ብዙ ዋጋ ከፍያለሁ። ማለት ያው እግዚአብሔር በከፈልከው ዋጋ ልክ አይደለ የሆነ ነገር የሚያደርግልህ። በቃ ለኔም በጣም ብዙ ዋጋ ከፍያለሁ። ኢቭን አባቴ ታሞ ሆስፒታል ተኝቶ ያው እንዳልኩክ እኔ ነኝ የመጨረሻ ልጅ። ያው ሁሉም የራሳቸው ኃላፊነት አለባቸው። ያው ብዙ ጊዜ ሆስፒታል ማደር እኔ ነበርኩ እና የሆነ ሰዓት ላይ የሆነ ሲትኮም ላይ ካስት ተደርጌ ነበረ። ገና ኮሮና ሳይገባ ማለት ነው። ጀስት በኦዲሽን ነው ምናምን እና ሆስፒታል እያደርኩኝ ለመመድ ቦታ ሄድ ነበር እና ደግሞ ታውቃለህ ሆስፒታል ያለውን ነገር አንድ ወንበር ነው የሚሰጥ ለአስታማሚ። እዛ ላይ ነው ያው 2 ሳምንት ያህል ቆይቻለሁ አብሬው ከአባቴ ጋር እና እዛ ሂደክ አስበው ሆስፒታል አድረ ለመመድ ቦታ ስትሄድ የእውነት አማርኛ ማንበብ ሁሉ ነው የሚጠፋብኝ እና ትንሽ የዛን ጊዜ የነበረው ነገር እንደማልችል በተደጋጋሚ ይነግሩኝ ነበር። በቃ በግልጽ አችልም ያለኝ ሰው አለ። በቃ አችልም አንተ አችልም ያለኝ ሰው አለ እና አጋጣሚ ሆኖ እንደውም አንድ አሁን አብራኝ ምሰራ እናቴ የሆነች ምሰራ አለች። እሷም ታውቃለች እና ያው ስሟን ከጠቀስኩ ግልጽ ይሆናል እና በጣም እንደሚሰማኝ ታውቅ ነበር። እሷ ጎረቤቱና ነበር እዛ ሲትኮም ላይ ምሰራው እና በጣም ነው የሚያመኝ የነበረው አችልም ምናምን እና እንደውም እኔ ልክ እንትን ማለት ሲጀምር ሌላ ወሬ ሁሉ ያወሩ ነበር። አንተ ስታነብ? አዎ እኔ ሳነብ በቃ ዝም ብሎ አባብላቸው ነገር ነው ያሉኝ እና በቃ አንተ አችልም እንዴት ሰው በዚህ ልክ ይመጣል ምናምን ምንም ሳይችል ምንም ነገር ሳይኖረው እንዴት ይመጣል? ያው አንተ ከቤት አሳልፈ የምትመጣውን ነገር ሰው አያውቅም። ልክ ነህ አይደለ? ልክ ነህ። አዎ ግን ያው ሰው እዛው ባየህ ነገር አልፈርድባቸውም። ስላልቻልኩ ነው አልቻልክም ያሉኝ። እኔ የምችለው ችሎ ማሳየት ነው እና ከዛን በጣም ተናደድኩ ይዛን ቀን። ከዛን ሆስፒታል ወንድሜን እደርልኝ አልኩት። እዛን ገባውና አነበብኩና
በነጋታው ሄድኩ። ከዛን ሄድኩኝ ቆንጆ አድርጌ ነው የሰራሁት። ሁሉም ሰው ተስማምተውበታል። ከዛን በቃ አሪፍ ምናምን አሉኝ ማለት ነው። በቃ አሪፍ ከኛ ጋር ትቀጥላለህ ምናምን አሉኝ ማለት ነው። ዘን በመሃል በአራተኛው ቀን አባቴ ያረፈ። ከዛን ያው አክስቶቼ ምናምን ከክፍለ ሀገር ነው የመጡት። የግድ እንትን አይደል ፋዘር ካረፈ ከ7 ቀን በኋላ ጸጉራችሁን ተላጩ ምናምን አሉ ማለት ነው። ከዛን እኔ አባቴን በጣም ነው የምወደው። በጣም በቃ ይሄ ማለት ምን አይነት ሰው መሆን ትፈልጋለህ ብትለኝ አባቴን ነው ልል የምችለው። የሚገርም አባት ነው። የሚገርም ለእናቴም ባል ነው። እናቴ ሁሉ አባቴ ነው የምትለው። እና ከዛም በኋላ በቃ ልስ ነው መላጨት አለባችሁ ምናምን አለችን። ያው የክፍለ ሀገር ሰው ባህሉን ታውቃለህ ይጠብቃል። እና መላጨት አለባችሁ ወንዶች ምናምን አለችን ማለት ነው። እሺ ምናምን ብዬ ያው ምናልባት በፀጉሬ ምክንያት ይተወኛል ብዬ ነው ያሰብኩት። ከዛን ደወልኩለት አባቴ ያርፏል እና ፀጉሬ ልላጭ ምናምን ብዬ ጠየቅኩት። ስጠይቀው ተላጭ ብሎኝ ዘጋብኝ። እግዚአብሔር ያጽና አላለኝም። በቃ ተስፋ ቆረጥኩ። ማለት እኔ አባቴ የሚያክል ሰው ነው ያጣሁት። አባቴ ብቻ አይደለም ህይወቴ ነው። ገብቷል አይደል? ለወንድ ልጅ አባት ምን ያህል ወሳኝ እንደሆነ ሁላችንም እናውቃለን። ኮንፊደንሳችን። አዎ በቃ ማለት እኔ አሁን ድሮ ብዙ ላልጸልይ እችላለሁ። አባቴ ይጸልይልኛል ብዬ አስባለሁ። አባቴ አለ ማለት በራሱ የሆነ ወንድነት እንዲሰማ ያደርጋል። እና ያንን ሰው አጥቼ ሙያውን በዚህ ልክ ስለምወደው ጠየቅኩት ደውዬ ማለት ነው። ግን እግዚአብሔር ያጽና እንኳን አላለኝም። እግዚአብሔር ያጽና ቢለኝ ኑሮ ምንም አይመስለኝም ነበር። ተላጭ ብሎ ነው ጆሮዬ ላይ ዘጋብኝ። ተላጭሁት። ከዛም በኋላ ይሄ አርት ምናምን የሚባል ነገር አስጠላኝ። በቃ አቆምኩኝ። እዛን ቆይቶ የሆነ ዳይሬክተር ሲደውልልኝ አባቴ አርፎ እኮ አሁን እየሰራው አይደለም ምናምን አልኩት። በዚሁ አጋጣሚ ላመሰግነው ፈልጋለሁ። ግዛቸው መብራቱ በእውነት ትልቅ ሰው ነው። በአዳዲስ ልጆች የሚያምን ሰው ነው። ያው አንዳንድ ጊዜ የመጣንበትን ስለማናመሰግን ነው እንጂ ብዙ ሰው በሱ መጥቷል። እና በእውነት እግዚአብሔር ያክብርልኝ። ጊዜ ደወለልኝ። አይ አልመጣም አልኩት። እና አንተ የሚቀልሃል ምናምን አለኝ። ፋዘር 40 ቀን አልሆነው ምናምን ማለት ነው። እዛን አይ ምናምን አልኩት። እዛን ማስገድዶ ጠራኝ። ሄድኩኝ። ከዛን እዛ ጋር ሰው አወቅኩ። ትንሽ ፓርት ነበር የኔ ፓርት። ሰው አወቅኩኝ። ከዛም በኋላ ተሰበሰብን። እዛው ያወቅኳቸው ልጆች ማለት ነው። ዮሐንስ ታደለ ያው እነሱ በፊትም ጓደኞቼ ነበሩ። ሄኖክ አልዳምረውና መንገሻ አስራደ እነሱ በፊትም ጓደኞቼ ናቸው። ዮሐንስ ታደለን ግን እዛ አገኘሁት። ሰናይት ሽብሩ። ከዛ ለምን ፊልም አንሰራም ተባባል። ያን ሰዓት የኮሮና ሰዓት ነውና ከቤት አንወጣም። እጽፍ ነበር ያን ሰዓት። ከዛን እኔ ጋር እኮ ስክሪፕት አለ ስላቸው ያን ሰዓት ማለት ይሄ ብዙም የምታመን አይነት ሰው አይደለም ነገር። እሺ ከዛን አረ አንተ ትጽፋለህ እንዴ ምናምን አለኝ ማለት ነው። አዎ ምናምን አልኳቸው። እስቲ ላከዋል። አዩት አሜኬላ የሚል ጽሁፍ። ከዛን ተሰበሰብን ሰራ ነው። የሆነ ብር አጋሽተው እኔ ጽሁፍ አመጣው ተሰራው ማለት ነው። እዛም የሚገርም ነገር 11 ቀን ነው ምናምን የተቀረጸው። ሁላችንም አዳዲሶች ነን። በጣም ወዳታለሁ ነበር ድሮ እንትን ልጅ እያለሁ ማለት ነው። ፍሬህይወት ባህሩን እና ሀያቴ ፍሬህይወት ባህሩ ናት መሆን ያለባት ምናምን አልኳቸው። እንደውም በጣም ነበር ፈን ያደረጉ። ከዛን ከሷ ጋር ሰራው። ከሷ ጋር መስራት ፈልግ ነበር ከፍርዬ ጋር። በጣም ደግሞ ጀግና ሰው ናት። በጣም እኔ እንኳን መጀመሪያ ስራዬን ከሷ ጋር ሰራው ብዬ አውቃለሁ። ያ ስራ ወጣ። በቃ ማለት እንደ ጀማሪ አልነበርንም። ቆንጆ ነው። ቆንጆ ታየ። ቆንጆ ተወደድን። የኔ ካራክተር አንታጎኒስት ነበር። እናቱን የሚገል ካራክተር ነው ምናምን እያልኩኝ ሲካስን ሁለተኛ ጽሁፌ ነው። እሱን ጻፍኩኝ ማለት ነው። ሲካስን ስጽፍ እግዚአብሔር ይቆጥር የለ እግዚአብሔር ያነሳ የለ እግዚአብሔር አይረሳም አይደል? በቃ እግዚአብሔር አነሳኝ። እኔ ይኸውልህ
ዛሬ በደረስኩበት እንጂ ማመሰግነው እከሌን አይቼ እንደሱ አልሆንኩም ብዬ ማማረር ሰው አይደለሁም። ሁሌም ከትላንት ዛሬ ይሻላለሁ ብዬ ማመሰገን ሰው ነኝ። ከነዛው ከነገርኩ ታሪኮች አሁን አልሻለም። በጣም እንደኬናዬ በጣም ክብሩን መድኃኒዓለም ይሰድ። አሜን። ኬናዬ እንዳልኩ ነው በጣም በትህትና የተሞላ ሰው ነው። በጣም ዲሲፕሊን ያለ ልጅ ነው። ስታዋራ እርጋታ ራሱ የሚገርም ነው። እድሜ እኔ ታላቅ ነኝ፣ በደንብ ታላቅ ነኝ። በነገራችን ላይ ታላቁ ነኝ እና ልክ እንደ በሳል ሰው ነው ነገር ሁላ ግፋበት ቀጥልበት ልል ነው። እሺ ከዚሁ ሀሳብ ሳንወጣ አባትህ ህልምን ያውቁት ነበር ወይ? የሰራውን ነገር ትንሽ ነገር አይተው ነበር? አባቴ ማለት እንደ ፍላጎት የሚያኖር ሰው ነው። አይቃወምም አባቴ እና ነፃነት ነው። አባቴ ነፃነት ነው። በቃ በነፃነት ነው ይኖር ነው ቤት ውስጥ። ማግባት የሚፈልግ ሰው ካለ ያገባል፣ መማር የሚፈልግ ሰው ካለ ይማራል። እኛ ቤት አባቴ ብቻ ይሄ ምን ልበል ግን ሁላችንም እሱ በሚፈልገው ነው የምንሄደው ማለት አለ አይደለ? አንዳንድ ጊዜ ይሄ እንደዚህ ጭቁን አድርገው ልጅን የሚይዙ ሰዎች አሉ አይደለ? ኮንሰርቫቲቭ አይደሉ? እነዛ ሰዎች በቃ እንደተጠበቁት ላይሆኑ ይችላሉ። ሁሌ ግን እኔ አሁን ምኖር የነበረው እንደውም በዛ ታይም ላይ በጣም ትልቁ ሽልማቴ አባቴ ጎበዝ እንዲህ ላይ ነበር። በቃ አላልኩም እንዲህ ነበርክ ምናምን እንዲህ ላይ ነው። ያው ልጅ ሆነን ሁላችንም እንደዛ አይደለም? በቃ ቶሎ እንዲያደንቅ የምትፈልገው እንዲደግፍ የምትፈልገው እናት ወይ አባት አይደል? እኔ አባቴ በቃ ደጋፊ ነው በጣም፣ እናቴም እንደዛው። በቃ ይሄ ማለት አላቅ የሰው ልጅ ሁሉንም ነገር የሚያገኘው ከቤተሰቡ ነው። እኔም ከቤተሰቤ የሆነ ያገኘሁት ነገር አለ፣ ብዙ ነገር ሰዎች ይማሩበታል ብዬ ስለማስብ ነው። አንዳንድ ጊዜ የሆነ ነገርን ካጣም በኋላ ነው ነገሮች የሚገቡንና አባቴ የመጀመሪያ ስራዬ ስለ ህይወት ላይ ነው። ስለ ህይወት ላይ ማለት ነውና በጣም ገና ከመጠራቴ ጀምሮ ያለኝን ደስታ ልነግር አልችልም። ከዛን ሄድኩኝ ሰራው፣ ከዛን ሰርቼ መጣሁ። እንጃ ለ2 ሳምንት ያህል ስለሱ ስራ ሳወራ ነበር ላገኘው ሰው ሁሉ እንዲኮ ሰርቻል ቤት በቃ እስኪመራቸው ድረስ ማለት ነው። ከዛን ያን ሰዓት ፋና ላይ ነበር የሚተላለፈው ይመስለኛል። ባልሳሳት እሁድና ማክሰኞ ይደገማል። እሁድ ዋናው ይታያል እና እሁድ እኔ ያለሁበት ፊልም ይታያል ስል በጣም እኔ ከወንድሞቼ ጋር የሚያደግኩበት ይሄ ያደግንበት አባቴ ትልቅ ነገር አውርሶን ሄደው ፍቅር ነው። በቃ ቤተሰብ ሲወድ ፍቅር ነው። ምን ያደርጋል ህንፃ እግዚአብሔርን ወንድምህን አይሆንልህ። ተሰበሰቡ ሁሉም እንግዲህ ያው ባለትዳር ናቸው፣ ትልልቅ ቦታ ያሉ ሰዎች ናቸው፣ የራሳቸውን የሆነ ነገር ያላቸው ናቸው፣ ትልልቅ ቦታ ያሉ ናቸው፣ ተላላቆቼ ናቸው። ሚስቶቻቸውን ይዘው ሁሉም መጡ። እና ቤቱ ኳስ ግጥም ያለ ነው የሚመስለው። ወንበሩ ላይ ነው እቺን ድራማ ለማየት ሲላል። ከዛ ያው አባቴ አንባቢ ነበር፣ በጣም አንባቢ ነውና ትንሽ አይኑ ደክሞ ነበር። ከዛ ፊልሜን ተጀመረ። ያው ታውቃለህ እንግዲህ አንዴ ሲለቀቅ ስልክ ላይ እንዳለ ቪዲዮ እያቆምክ አታሳይም። ልክ ነህ። ካለፈ አለፈ ነው። ልክ ነህ። ከዛም አባቴ ፊት ለፊት ላይ ተቀመጠ። በጣም ማየት ይፈልጋል አባቴ። ከዛም ፊት ለፊት ላይ ተቀመጠ። ከዛን አልታያለሁ። ይጠጋል። ትንሽ ፓርት ላይ ነው ያለሁት። ሳያየኝ አለፍኩት። እሱ እኔን አላየኝም። በቃ አላየም ነበረ። በቃ አላየኝም። እኔን ሳያይ አለፈ። ቪዲዮ ማለት ነው፣ ፊልሙ ማለት ነው። ከዛም በጣም ከፋው። ወይ አለኝ ዮሐንስ አለኝ። አቤት አልኩት። አላየውህም እኮ አለኝ። በጣም ተሰምጦት ማለት ነው። ይሄ አላየውህም ስል ማክሰኞ ይደገማል አልኩት። ከዛን በቃ ማክሰኞ ወንድሞቼ የሚሉ ምናምን ከፈትኩለት። ከዛን እንግዲህ አሁን በደንብ ምናምን አልኩት። ከዛን አሁንም ሲጠጋ አላየም እና በቃ ሳያለፈ እና አሁን ላይ ምን አለ አሁን ላይ በኖር እላለሁ። በቃ የሆነ ያቆምኩ ባሳየው እላለሁ። ይሄ በቃ አለ አይደል የምትመኘው ነገር አለ። ሳያይ ህይወቱ አለፈ እንደጓጓ።
ያው ወንድሞቼ ማመሰግን ነው ለምን እንደሆነ ታውቃለህ እኔ ማድረግ የማልችለውን ነገር አድርገውለታል እኔ በታይሙ ተማሪ ነበርኩ አንቀባረው ነው ያዙት በቃ ማለት ልዩ አባት ነው ይገባዋል በርግጥ ግን በቃ ወንድሞቼ እህቶቼ በቃ አንቀባረው ነው ያዙት ስቲል ማዘርን እነሱ ናቸው በቃ በጣም ደስ ይላል በነገር ላይ ባህሪ ማንነት የጀርባ ከኋላ ያሉትን ሰዎች በደንብ ግልጥ አድርጎ የሚያሳይ ነውና አሁን አንተ ያለበት የባህሪ ቁመና ስብዕና ትህትና ሁሉ ነገር ከቤተሰብ በደንብ የተዋረስከው እንደሆነ ያስታውቃልና በጣም ለአባት ነፍሳቸውን ይማርል አሜን አሜን ደስ ይላል በጣም ኬናዬ ሌላው እስቲ እንዴት ነው ወደ ህዝብ ውስጥ ወስዶ ከተታርጉኛል ለማተለው ስራ የትኛው ስራ ሲካስ አንድ አላቅም እኔም የቤተሰብ ነክ ነገር መጻፍ ወዳለሁ ያው የኖርክበትን አይደል አሁን ለምሳሌ አንተ ባላደክበት አካባቢ ለጻፍ ብትል ብዙ ማጥናት ብዙ ማንበብ ይተበቅብሃል እኔም እንደዛ ነኝ ያደኩበትና ብዙ ጊዜ ምሰው ያደኩበትና ብዙ ጊዜ ምጽፈው እና በቃ ሲካስ ባለውለታይም በእውነት በጣም እዛ ላይ የነበሩት እነ ሄኖክ አለምራው ጓደኞቼ እነ መንገሻ አስራደ በቃ እነ ጆዬ ዮሐንስ ታደለ እነሱንም ሳላመሰግን ማለፍ አልፈልግም ማለት መነሻዎቼ ናቸው በቃ በዛ ሰዓት ሐሳብህን ተቀብለው እንደ ትልቅ ነው የሚያዩኝ ያው እናወራለን ምናምን በቃ ብዙ እንደሰራ ሰው ነው የሚያዩኝ ይሄ እንዲህ ቢሆን ስላችሁ ሐሳቤን ይቀበላሉ እና ደስ ይል ነበር እግዚአብሔር ያክብራችሁ በመውገስ ያኑርልኝ ያው በስራ ወደፊት በብዙ ስራዎች እንገናኛለን በጣም ነው ማከብራችሁ ጓደኞቼ ኮረሶነ በጣም የተንገላታባቸው ጊዜያቶች አሉ እንዴ ህይወታችን አይደል ከሆነ እድሜያችን በኋላ መች ኖርን እንዴት እንደሱ አይነት ጥያቄማ ይጠየቅ እስቲ እንዴ እኔ አንዱ እንደው የሜን ካስቱ ጓደኛ ነው ብሎኝ ጠርቶኝ ከዛን በዚህ አጋጣሚ እድል ወርቅታ ሰውን በጣም ነው መወዳት እሺ እድል በጣም ነው ማደንቃትና በጣም ከዛን ኮረስ መሮኝ ባቆምኩበት ሰዓት ነው እንግዲህ አስበው እኔ የማታ ነው መማረው ዲግሪ ማለት ነውና ጠራኝ ከዛ የማታ ክላስ 2 ሰዓት ነው የምትወጣው ጀሞ ነበር መማረው እሺ ከጀሞ ወጣው ሄድኩኝ 22 ነበር ቀረጻ እኔ በቃ የሜን ካስቱ ጓደኛው ነኝ ለሰራ ነው በቃ በጣም ራሴን ትልልቅ ቦታ እያሰብኩ ነበር ከጀሞ ተነስቼ 22 እስክደርስ ድረስ ከዛን ስደርስ ኮረስ ነው ሂደስ ዛኋላ ተቀመጣለኝ በጣም ተሰማኝ እኔ ችግር የለብኝም ሰራ ነበር ማለት በቃ መንገዴ ከሆነ ይሄ መመጣበት መንገድ ከሆነ ላመንኩበት ነገር በቃ እስከ መጨረሻው ድረስ እሄዳለሁ ከዛም በቃ ተቀመጣለኝ ግን ያ ሰው ያታለለ ሲመስል ምንድነው የሚሰማው እንዳታለለኝ ገባኝ ዞር ስል ጓደኛዬ ናየሁት እሱም ለካ የሜን ካስቱ ጓደኛ ነው ተብሎ ነው የመጣው ከዛ ቴዲ ነው የሚባለው በጣም ጓደኛዬ ነው እንውጣ ተባባልን ቀስ ብለን ስንወጣ በር ዘጉብን ከዛ ሰው ያገኙን በእነሱም አልፈርድም ከዛ አይ እንሄዳለን አለች ከዛ ልክ ዞር ስል እድል ወርቅታ ሰው አለች ሜን ካስቱ አሳናት ሴቷ ማለት ነው በቃ ቀራለሁ ሰራለሁ አልኩት ጓደኛዬ ማለት እኔን አስተኩረኝ ምናምን አለኝ ኧረ እኔ አልሰማም ሰራለሁ አልኩት ዛን እንደዚህ ሂዶም ሰላም ለማለት ድፍረቱ አልነበረኝም ከዛ ነቃ ኮረስኩ ፊልሙ እንደወጣ ሳይው ግን አልታየም ይሁን ዋጋ የተከፈለበት ነገር ለምን አለፋኝ እንዴ ነው ወይ በኮረስ ራሱ እኔ በጣም ብዙ ጊዜ ተሰቃይቻለሁ እውነት ለመናገር ቅድም ስነግር ነበር እስኪ ሌላ ስትዝም ይደ ነገር አለ ኮረስ ላይ አንዳንድ ቦታ እንደውም በጣም ያናድዳል አሁን ላይ ሳስበው በርግጥ እኔ እንዳላደርገው አርጎኛል ብዬ አስባለሁ በቃ አላረገውም ይሄንን ነገር አላደርገውም አለ አይደል ትልቁ ነገር ትልቁ
ይሄ ማለት ፍትህ የምትለው ራስ ላይ እንዲደረግ ማትፈልገውን ነገር ሰው ላይ ለማድረግ አይደል? ያንን አውቀህበታል? በቃ በጣም ተምሬበታለሁና ይሄ ጠንካራ ሰው እንደሆነ አድርጎኛል። በቀላል እንዳልመጣው ሁሌ ያስባለሁ። በቃ ለዛውን እኔ ስክሪፕት ላይ በጣም ነው የምጨቃጨቀው። እኔ እንጃ ይመራችኋል ብዬ አስባለሁ። ይሄ እንዲህ አልቀልድም። ለምን እማስባት ያቺ በፊት የነበረችኝ ጉጉት ነው። ያቺ እኔ ክፍለ ሀገር ልጅ ነኝ። በቃ የክፍለ ሀገር ልጅ ነኝ። አንድ ጠባብ ከተማ ላይ ነው ተወልጄ ያደግኩት። ከዛ ወጥቼ ህልሜን ለማሳካት ምጥር ሰው ነኝ። ያዋልኩ ስኬቴን ካምናው በመሻሌ ነው እኔ መገመተው። ልክ ነህ። ወደፊትም ብዙ ነገር ይጠበቅብኛል። አሁን ግን ባለውበት አመሰግናለሁ። ደስ ይላል። ምን ያህል ፊልሞች ላይ ተሳትፈሃል ኬናዬ? ከ27 በላይ 27 እንዳለ ሁሉንም በመሪ ተዋናይነት ተጫወትካቸው? አዎ እግዚአብሔር ይመስገን። ኦኬ እንዴት ነው እስቲ በመጀመሪያ ስራ ማለት ምን ያህል ብር ተከፈለ? በነፃ ነው የሰራሁት። ትወጣበታለህ ትባላለህ። በዚህ ስራ ትወጣበታለህ፣ ስራ ትባላለህ፣ ትሰራለህ። ቤተሰብ ሁሉ ትራንስፖርት መስጠት መሮት ነበር። በቃ ትወጣበታለህ አሉኝ። ወጣሁበት፣ ሰራሁ። ግን እንዴት ነበር ስሜቱ ሲያዩ? ቤተሰብ የተለየ ነገር አለው። መጀመሪያ አያምኑም። እኔ ቅድም እያጫወትኩ ነበር ሌላ ቀን የሆነ ቀን ስላወራዋት ጨዋታውን ላለመድገም ብዬ ነው። አይመስላቸውም ነው አንዳንድ ፋሚሊ ሀሳብን ስለሚወዱት አንተን ማስከፋት ስለማይፈልጉ እሺ ይለዋል። ግን ነገ በሱ ህይወቱ ተቀይሮ እንጀራ ሆኖለት ይበላበታል ተብሎ አይታሰብም። እና እንዴት ነበር እስቲ ኬናዬ? አረ እሱማ የሆነ አካባቢ ላይ ካሉ ሰዎች ነው የሚጀምረው። አረ አንተ አርፈህ ተቀመጥ፣ አርፈህ እንደዚህ አድርግ ምናምን ይለዋል። ከዛን ደግሞ ትንሽ ፓርት ላይ ያዩ ሰዎች አርቲስት ይለዋል። መንገድ ላይ ሲያገኙ በጣም ሙድ የሚይዙበት። ወንድሜ ከስራ ስምሮ ነው የሚነግረኝ። እኔ ለፋውት አንተ ህልምን እንድትኖር ነው ይለኛል። እግዚአብሔርን እኔ አጋጣሚ ያው ከክፍለ ሀገር መጥቼ እሱ ጋር ነው ያረፍኩት፣ እሱ ጋር ነው የኖርኩት። ሁሌ የማይዘጋብ ቤት ነው የሱ ቤት። አሁንም እኔ በቃ ቤቴ ነው። ይጠብቀዋል ምናምን የሚያስፈልገውን ፋሲሊቲዎች ምናምን ያሟሉላል። በደንብ ወንድሜ በደንብ። አሁን በዛ ሰዓት የሚያስፈልገ ነገር ትራንስፖርት ሊሆን ይችላል። ምንም ነገር ስለሌለብኝ ከምንም ነገር ነፃ ስለሆንኩኝ ያው አለ አይደለ በቃ ትራንስፖርት ሊሆን ይችላል፣ የሆነ ነገር ማድረግ ሊሆን ይችላል። ያንን ነገር ነው የሚያደርጉልን። እና ደግሞ ወንድሜ አይደራደርም ነበር በህልሜ። በጭራሽ ኢትዮጵያ ውስጥ አይታሰብም። በቃ እንዳልከው ልክ እንዳንተ የሚረዳ ቤተሰብ ካልሆነ በስተቀር እኔ ከእርዳታ ድርጅት ውስጥ ነው ያስተማሩኝ። የፕሮቴስታንት እምነት እንደዚህ ኮምፓክሽን ምናምን ይባላልና ልክ 10ኛ ክፍል ስገባ ሙያ ምረት ተባልኩ። ሙያ ምረት ሲባል አርት ነው የምማረው አልኩ። ሆሊላንድ ነው የተማርኩት። ሆሊላንድ ጥበብ አካዳሚ ይባላልና ቀድመው መተው ሰዎቹ አክስቴን አዋሯት። ይሄ ልጅ እንደዚህ ቲያትር ልማር እያለ ነው፣ እናንተ ምን ትላለህ? ኖ አለች። አይሆንም፣ እኔ ወንድሜ ዛሬ ዘፋኝ ነገ ለማኝ ብላ በቃ ያን ያላያምኑበትም። አሁን ግን አንደኛ የሚኮሩት እነሱ ናቸው እውነት ለመናገር። አዎ በደንብ አዎ። ብዙ ጊዜ የሚያደርግ ሰው እኮ በልቡ ነው የሚያደርገው። ይረሳል እኮ የሚያደርግ ሰው አይደል? አሁን እኔ ወንድሜ የሚያውቅ አይመስለኝም ያደረገውን ነገር። አረ አንተ ትቀድዳለህ እንዴ ምናምን የሚለኝ ነው የሚመስለው። ሙድ ያስከብኝ ማለት ነው ምናምን ነገር ነው የሚል የሚያውቀው ሁሉ አይመስለኝም መልካምነቱን። ይሄ በቃ እኔ እንደውም ስራ ጀምሬ ነበር። እንደውም በሮድ ኮንስትራክሽን ነው ዲፕሎማ የተመረኩት በሌቭል 4 ማለት ነው። እና ቂሊንጦ ሰራ ነበረ መንገድ ውስጥ ለውስጥ ማለት ነው። እና ፎርማን ነኝ እና 80 ብር ነበር የሚከፈለኝ በቀን ማለት ነው። ከዛን በቃ ደሞዝ ልክ ስበላ እንደዚህ በቃ እንዳላግዘው ወንድሜን ብዬ በቃ ያስፔዛ ምናምን ይዤ ሄድኩኝ። በቃ ሙሉ በቃ ሽንኩርት፣ ቲማቲም ሁሉንም ነገር ይዤ ሄድኩ ማለት በደሞዜ ማለት በጣም ትንሽ ብር ነው ደሞዜ። ሳምናለኝ ስማ አለኝ ገና አላየሁም። እኔ ያመሰግነኛል ምናምን ብዬ ነው ምን ልታደርገው ነው ያመጣዋል። አይ በቃ ላግዜ ይገባል አብሬ እየኖርኩ አይደል እንዴ ምናምን አልኩት። 2 ልጆች ነበሩት ያኔ። ሰማል አለኝ አንተ መጣ ብዬ እኔ 50 ኪሎ ጤፍ ማስፈጨት ያለብኝ ሰውዬ 100 ኪሎ አስፈጭቻለሁ አለኝ። እና ነው አንተ መጣ ብዬ እኔ
ቤት ውስጥ የተለየ ነገር ሳረጋ ይተኛል አለኝ። ከሁለተኛ ራስን አቆማለኝ። ተማር፣ የምትፈልገውን ህይወት ኑር፣ የምትወደው ሙያ ስራ አለኝ። ከዛ በቃ አቆምኩ። ከዛ በኋላ በአይቤክስ ሚዲያ ሌላው ምንድነው ኬናዬ የማዳም ቅመሞች ይወዱታል አሉኝ። ህዝብ ሁሉ የዓለም ሁሉ ላይ ያለ ኢትዮጵያ ይወዳል፣ ግን የማዳም ቅመሞች ግን በጣም ይወዱታል ኬናዬ። ያ ስተት እኮ ሳይኖርብኝ ቀርቶ አይደለም፣ ችዬም አይደለም። ያው እግዚአብሔር ስተቴን ስለሸፈነልኝ ነው። በቃ እነሱ ፊት ላይ በሞገስ ስላቆመኝ ነው እንጂ ምንም የተለየ ነገር አድርጌ አይደለም። ብቻ ግን ያው አርጊያት መውጣት ውዳሴ ማርያም ሁሌም ተጠብቀኛለች። ኦኬ ምን ማለት ትፈልጋለህ? እነሱ በዚህ አጋጣሚ በጣም ነው ማከብራችሁ። በእውነት ተገብቶኝ ሳይሆን ሳይገባኝ ነውና የምታከብሩኝ። እግዚአብሔር ያክብራችሁ። እግዚአብሔር አምላክ ደግሞ ለሀገራችሁ በሰላም ያብቃችሁ፣ ሐሳባችሁን ይሙላላችሁ። አሜን ብለናል። የማዳም ቅመሞች አሜን ብለናል። እኛ ባላችሁበት እንዳለው ልባችሁን ይሙላላችሁ። ሌላው ኬናዬ ወደዚህ ሙያ የገባው በልምድ ነው ወይስ በትምህርት? አዎ ተምሬያለሁ ለማለት ይከብደኛል። ግን ወጋገን አቢሲኒያ ምናምን የሚባል ትምህርት ቤት ኦሮሚያ ታወር ላይ ነበር። እዛ ለ2 ወር ምናምን ያው እሁድ ብቻ ነው ረፍቴ። እንዳልኩ ከዛ እንትን ላይ እዛ ያልኩ ቦታ ቂሊንጦ ፕሮጀክት ላይ ሰራለሁ። እዛ ስለምሰራ እስከ ቅዳሜ ድረስ ከሰኞ እስከ ቅዳሜ ድረስ ስራ አለኝ። እስከ 11 ሰዓት እዛ ቆይና ከ11 ሰዓት በኋላ እንዳልኩ ማታ እማራለሁ። እዛ ሄዳለሁና እሁድ ነው ረፍቴ። እሁድ እዛ ስልጠና ይሰጥ ነበር። ከዛን ተመዘገብኩኝ። ከዛን እሁድ እየሄድኩኝ እዛ ሰለጠን ነበር። ብዙ ጓደኞቼን ያገኘሁት ከዛ ነው። ብዙ ማቃቸው ሰዎች አሉ እና ሰለጠን ነበር። ከዛ በኋላ ግን በጣም እንደውም ባለውለታዬ የምለው ሳሙኤል ሳምሶን የሚባል አዘጋጅ አለ። ሳሙኤል ሳምሶን? አዎ ፋዘር ቤት ተምሯል። ሳሙኤል ሳምሶን ነው ስሙ? የሚገርም ነው። እሺ ሳሙኤል ሳምሶን ይባላል። የሲካስ ዳይሬክተር ነው እሱ። በቃ መጀመሪያ ከፊልም መጀመሪያ ስጀምር በኦዲሽን እነ መስከረም አበራ እነ ማንዴላ ያሉበት ስራ ላይ ካስት ተደርጌ ነበር መጀመሪያ ማለት ነው። እና 2 ሳምንት ልምምድ ነበረ። እኔ እውነት ሼክ ሁሉ አረግ ነበር። ወረቀት ይዤ ማለት ሁሉ አልችልም ነበር። ከነሱ በፊት ምንም አላቅም፣ ምንም አውቀው ነገር የለምና በቃ ምንም የገባኝ ነገር የለምና እንዴት እንደመረጠኝ ሁሉ አላቅም። እና ከዛን ጠራኝ፣ ሄድኩኝ። ያቺ 3 ሳምንት ገርጂ ሮባ ጋር ነበር ምን ሰለጠነው እየሄድን እና ምንም አይሰለቸኝም ነበር። 3ቱንም ሳምንት ሄድኩኝ እና አክቲንግ ያስተማረኝ እሱ ነው። በቃ አክቲንግ እንዲህ ነው የሚተወነው ብሎ የነገረኝ እሱ ነው። ምንም ማውቀው ነገር የለም ነበር። እንዲህ ብተውን እንዲህ የተሻለ ነው። በቃ ይሄ ከእንትኑ ስክሪፕቱ ከሚፈልገው ውጪ እየወጣ ብዙ ነገር ነበረ ሲያሳየኝ የነበረው። ትንፋሽ እንዴት እንደሚያዝ ምናምን በቃ በጣም የቀየረኝ እኔም ብቻ ሳይሆን በዛ ሰዓት አብረውኝ የሚሰለጥኑ ሰዎች ነበሩና እነሱን ሁሉ ሳይቀር ማለት ነው። እና በጣም እኔ አሁን አስተማሪ ማን ነው ብትለኝ እሱ ነው ልል የምችለው። በቃ ብዙ ነገር እኔ ቀየረው እንዴ በቃ ስኪል ድረስ ማለት እንዲ ቀሎኝ ገብቶኝ እንድሰራ ያደረገኝ እሱ ነው። ቀይትም ቦታ ላይ ማወራው ነገር ቢኖር ስለሱ ነው። ይችላል በእውነት። እኔ እንደውም አንዳንድ ጊዜ ለምን ትምህርት ቤት አትከፍትም እለዋለሁ። እንዲ ስናወራ እንገናኛለን እንደዋወላለንና ለምን አትከፍትም አንተ እኮ ብዙ ሰው መቀየር ትችላለህ እለዋለሁ። በሚገባክ ነው የሚያስረዳ። እኔ አሁን ከድሮም ጀምሮ ሰው ሲቆጣኝ አልወድም። ሰው ፊት ሰው ሲናገረኝ አልወድም። መጥቶ አንተ ልክ እንዳልሆንክ የሚነግር መንገድ እንደውም ጥፋት ሁሉ ያላጠፋ ነው የሚመስል እሱ መጥቶ የሚያስረዳበት መንገድ ማለት ነው። ያንተን ሐሳብ ሁሉ ያከብርልሃል፣ ግን ትክክል የሆነውን ሐሳብ እንድትመርጥ ያደርጋል። እና የሚገርም ሰው ነው በጣም ደስ ይላል። ህልሜ በጣም ትልቅ እንደሆነ አውቃለሁ ኬናዬ። አሁን ያለህበትን ቦታ ታየው ነበር? ይታየህ ነበር? አዎ
አየው ነበር። አሁንም ደግሞ ወደፊት በጣም ነው የሚታየኝ እንዴ በጣም ይሄም እንደዚህ አይነት ነገር ከሌለህማ እየኖርክ አይደለም ማለት ነው አቁመሃል ማለት ነው ህይወት እኮ ፕሮሰስ አይደል ልክ ነው አዎ በዛ ውስጥ የምታገኘው የምታለቅስበት ታይም አለ የምታገኘው ታይም አለ የምትወድቅበት ታይም አለ የምትነሳበት ታይም አለ በቃ ይኮ ማለት ይሄንን ካላለፍክ ሁሉም ነገር እኮ አልጋ ባልጋ ቢሆን ያስጠላል ዲኤስቲቪ ላይ ትሰራለህ ተከታታይ ድራማዎች ትሰራለህ በጣም ብዙ ፊልሞችን ትሰራለህ እያስተዳደረ ነው ይሄ ነገር በደንብ የገቢ ምንጭ ሆኖልሃል አሁን ወደ ከባዱ ጥያቄ መጣ ምን ላድርግ ያው እንዳልኩክ ያው ምኖር ከጆዳፍ ነው እንዳትለይ አይ ሰራለሁ ኦኬ በጣም ሰራለሁ አው በጣም ሆኖኛል በቃ ራሴን እንድችል አድርጎኛል ያው ግን ደግሞ ከጎንም ሆኖ ሰፖርት የሚያደርጉኝ ቤተሰቦች አሉኝ እንደ ድካሜ ግን በቂ አይደለም ማለት ነው እንደው ከድካሜ በላይ ነው ለኔ ተው እንጂ እግዚአብሔር ይመስገን በእውነት ተው እንጂ አዎ የመጀመሪያው ሰው አዎ የእውነት በጣም ነው የምኖረው ኦኬ በጣም ደስ ይያለኝ እየሰራው ደስ ይያለኝ ሰርቼ ስገባ በጣም ዋው የሚገርም ነው ማለት ብዙ ሰው በዚህ ልክ አርቱ ላይ ያለ ሰው ብዙ ሲያመሰግን አጋጥሞኛ ያቀም አጠቃቀመ ነው አዎ የምትጠቀምበት መንገድ ነው የኔ ፍላጎት የተገደበ ነው ማለት አካውንቴ ላይ 20,000 ብርም ኖረ 2,000 ብርም ኖረ የሚያስፈልገኝን ነገር ነው እንጂ ማደርገው ብር ስላለኝ ይሄን ላደርግ ብዬ አላደርግም ለዛ ነው ሚስጥሩ ይሄ ነው ዋው ደስ ይላል ማለት አንድ ወጣት የሚያስፈልገው ነገር አንድ ወጣት በእድሜው የሚያስፈልገው ነገር በሙሉ አለኝ ሰራለሁ ጤነኛ ነኝ በቃ ይሄ ትልቅ ስኬት ነው አይደል ለፍላጎት በጣም ልጓማ በጅተለት ብትኖር ሰው ነህ አዎ በጣም የመንፈሳዊ ህይወትን ጠንካራ እንደሆነ ገነዘባለሁ በደንብ ገነዘባለሁና እሱንስ ከፋሚሊ የወረስከው ነው ወይስ አንተ በራስህ ያዳበርከው ነገር ነው በርግጥ እምነትን ከቤተሰባችን ነው አብዛኛውን ጊዜ የምንወስደው የምንቀበለው ከዛ ነውና ግን ይሄ ደግሞ የመጠንከሩ ነገር እንዴት መጣ ኬና የወጣት ነህ ፌመስ ነህ በጣም ደግሞ ተክለ ቁመና በቀላሉ ወቶቻችን መማረክ የሚችል ነውና ነገሩን እንዴት ገደብከው ሱስ የለብህም ስፖርተኛ ነህ አይ ይገደባል አዎ ይሄ አሁን እኔ አባቴ እኔ 9 ሰዓት 6 ሰዓት ሲተኛ ይቻላል በጣም ጸሎተኛ ነው በጣም እኔ እሑድ ሁላችንም ቅዳሴ ተሰብስበን ስንሄድ አስታውሳለሁ ፍስለታ ጾም ሲገባ እኛ ቤት በቃ እኔ እሱን ለራሱ በጣም ነው የምናፍቀው በቃ ፍስለታ ጾም ሲገባ ያለው ድባብ ያለው ሰላም ያለው ነገር አባቴ ስራ ሁሉ አመት ፍቃድ የሚወጣው ፍስለታ ጾም ሲገባ ነው አመት ፍቃድ ይወጣል ቅዳሴ ነው ሱባኤ ነው በቃ ቤታችን እና በቃ ከነሱ ይወረስኩት ነው እና ደግሞ ይሄ ፍቅር አለ ቤታችን ፍቅር ደግሞ ማን ነው እግዚአብሔር አለ አዎ ለዛ እግዚአብሔር ስላለ እኔ እንጃ እኔ አባቴ ለኔ እንደሚጸልይልኝ በደንብ አውቃለሁ በደንብ እናቴም እንደዛው እኔ አሁን የፍቅራቸውን ጽናት የእናቴና የአባቴን መታይበት መንገድ ልክ አባቴ ካረፈ በኋላ ያው የፍቅራቸውን ጽናት መታይበት የአባቴና የእናቴን ያው አባቴ ካረፈ በኋላ እናቴ መልኩሳለች ገና የምን ያስደስታል ደስታዬን ፈልጌው አላውቅም ደስተኛ ነኝ ማንንም ሰው በቀን ውስጥ የሆነ ነገር እንደሚያደርገው አደርጋለሁ ያላ መሰራው ስራ አለ የሆነ ነገር አለ እንደማንኛውም ሰው ደግሞ እናደዳለሁ በሳጫለሁ ምናምን ነገር ግን ያው የሚያዝናናኝ ነገር ጾም ካልሆነ ማኪያቶ መጠጣት ጾም ከሆነ ደግሞ ያው ቡና በጣም ወዳለሁ በጣም ነው ቡና የምወደው እና በቃ ቡናዬን ይዤ ካፌ በር ላይ ቁጭ ልና አላፊ አግዳሚው ማየት በጣም ያዝናናል እንደዛ ነው ማሳልፈው ብዙ ጊዜ ከዛን ደግሞ ጓደኞች አሉኝ ነዮባ ነብይኪ ያሉ ከነሱ ጋር ያው እንገናኛለን የሆዴ ወዳችንን እናወራለን
ምንም እዚህ ቅምስም አታረግም ነበር? አይ የለውበትም። ከአልኮል ነፃ ነኝ። ምናልባት ወደፊት እስካሁን ደህና ነኝ። እሺ አልታመንኩም። አይ ደስ ይላል። በአይቤክስ ሚዲያ ፕሮዳክሽን ላይ ኦን ሴት ላይ እስኪ ምን የተለየ ነገር አጋጥሞ ያውቃል? ኬናዬ ሙቼ ነበር። እንዴት ሙቼ ነበር? እንትን ነበር የዛከረ ሚል ፊልም እየሰራን ነውና እገታ አለ። ከዛን አግተውኛል፣ እጄን በዚህ አስረውኛል። ከዛን አፌም ታሽጓል። ከዛን አፌ ውስጥ ቪንተዋል። ከዛን መጥቶ ያገተኝ ልጅ እንደዚህ ነው የሚያንቀኝ። ከዛን እሱ አንቆኛልና የምር ታንቅ ያለው ቪንቶ ትን ብሎኛል። በቃ ዝግት አድርጎኛል። እነሱ ቆንጆ አክቲንግ እየሰራው መስያቸዋል። ከዛን ሁሉም የሚገርም ነው ምናምን ይላሉ። እኔ እኮ እየሞትኩ ነው፣ እጄ ታስሯል ምናምን በቃ እና ልጁ አንቆኛል፣ በስሜት ይዞኛል። በስሜት ነው የሚያወራው። እንኳን የሱ ድምጽ በጣም ከፍ ስላለ የኔን ስሜት ማንንም ሰው አልተረዳውም። ግን በቃ የሚገርም አክቲንግ ነው ይባባላሉ። በቃ እኔ በቃ እንትን ላደርግ በቃ ልሞት። ከዛ መጨረሻ ላይ ኮንቲኒቲዋ ናት ያየችኝ። ከዛን አየችኝና ኧረ ይሄ ነገር እውነት ነው መሰለኝ፣ እውነት ነው ሲለቀኝ በቃ የለውም አፌ ሲፈታ ምናምን ውሃ ምናምን አደረጉልኝ። ከዛም በኋላ በቃ ነቃው። ክብር ለመድኃኒዓለም። የሚገርም ነው። እና በቃ እሱን ጊዜ አልረሳውም በጣም። ይሄ ለመፈራገጥ ምናምን አክሽን ለማሳየት ምናምን አልቻልኩም። እጄም እግሬም ታስሯል። እጄንም እግሬንም አስረውኛልና ከዛን ደግሞ አልቻልኩም። አፍንጫ በቃ ምንን እንትን እንዳለኝ ሁሉ ምንን እንደያዘኝ ሁሉ አላውቅም። በዛ ላይ እጁን እንዲይዞኛል። ምንም በቃ መፈናፈኛ የለኝም። እና አክቲንጉም እንደዛ ነው፣ የመታነቅ ሲን ነውና በቃ የሚገርም አክቲንግ ነው ይላሉ። በቃ ለሞት ነበር። የሚገርም ነው። እንደው ሌላስ እስኪ እንደው የሚያዝናና ነገር ገጥሞ ያውቃል? አረ እየተዝናናን እኮ ነው የምንሰራው። አዎ በጣም ነው የምንስቀው። ሳቅ ከጀመርኩ አላውቀውም። በተለይ ሰው ተው ካለኝ ወይ ኧረ ቤቱ ወይ ሆስፒታል ሊሆን ይችላል ቀረጻው፣ ወይ ከዚህ ሆስፒታል ልንባረር ነው ኧረ ተው ምናምን ከተባልኩ አልችልም። በቃ ግን ምን እንደሚያስቀኝ አላውቅም። እና የሆነ ቀረጻ ላይ መንፈስ አለ ይላሉ የሚያስቅ እና ይጋባል እኮ። እኔ እስቃለሁ፣ ቀጥሎ ነው ዳይሬክተሩ ይስቃል፣ ቀጥሎ ካሜራማኑ ይስቃል፣ በቃ ሁሉም ይስቃል። በቃ ሲሪየስ ካሁን በኋላ በቃ ወደ ቀረጻ ምናምን አክሽን ሲል ሁሉም ይስቃል። እንዴ ነው እየተወንክ ዲያሎግስ ጠፍቶብህ ያውቃል እንዴ? አዎ እንደማንኛውም ሰው አዎ። ግን እኔ የማልወደው ነገር ፍሮንት አልወድም። በቃ በአግባቡ ነው መተወን የምፈልገው። ገብቶ መተወን ፈልጋለሁ። ነገርኩ የመጣውባትን ሁሌም አስባታለሁ። ከቤቴ ስወጣ ልክ የክሩ መኪና ውስጥ ስገባ አንተ እዚህ ለመድረስ ብዙ ዋጋ ከፍለሃል እለዋለሁ ራሴን። ለዛ አልቀልድም። በቃ አልቀልድም ማለት የራሴ ባይዘው እግዚአብሔር የሰጠን ነገር ስታከብረው እግዚአብሔር ይጨምርልሃል። ልክ ነህ። አዎ ይሄንን ዋጋ ደግሞ ይሄንን የሚያክል ዋጋ ከፍዬ መጥቼ ደግሞ እንደ ቀላል ላይው አልፈልግም። በጣም ነው ሙያውን ማከብረው። ጥያቄያችንን ወደ ማገባደዱ እየሄድን ነው በነገር ላይና እንዴት ነው አሁን የሀገራችን የኢትዮጵያ ፊልም እድገት እያሳየ ነው ብለህ ታስባለህ? አዎ አስባለሁ። ማለት ሁሉም ስህተት ይሰራል ብሎ አይሰራም። ሁሉም ሰው ማለት ነው የትኛውም ሰው ስህተት ነው ይሄ እንትን ነው ብሎ አይሰራም። ሁሉም ሰው መጀመሪያ ሲሰራ ልክ ነኝ ብሎ ነው የሚሰራው። እና ለዚህ እንደውም በጣም እኮ ይለፋል። ያው ታውቀዋለህ እኔ በጣም ነው የሚለፋው። አዎ እንደውም በዚህ አጋጣሚ አንድ ነገር ልንገርህ። ልንቀርጽበት የሄድንበት ቤት ግንበኛ ናቸው እና ቤታቸውን ፈቀዱልንና ገባን። እዛን አዩን። ገና 2 ሲን የሰራ ነው። በጣም ነው ያዘኑት። እንደዚሁ ናችሁ ነው እንደ እንጀራ የምትበሉት አሉ። እኔ እኮ እሻላለሁ ከእናንተ አሉ። አስበው ግንበኛነት ነው የሚሰሩት። እና በጣም የኔን ስራ ወደድኩት ነው ያሉት። ይከብዳል። ይሄ አሁን ሰው ሲያየው ቀልደን የሆነ ነገር አድርገን ምናምን ምንኖር ነው የሚመስለው፣ ግን በጣም ልፋት አለው። እንደውም አንዳንድ ጊዜ ይሄ ፍቅሩ ከሌለ አትቆይም ሁሉ ይባላል። አዎ ፍቅር ያስፈልጋል። አዎ ምንም ተስፋ እንዳትቆርጥ የሚያደርግ ነገር ቢኖር ይሄ በቃ የልጅነት ህልም ፍላጎት ነው እንጂ ከባድ ነው፣
ያው ታውቀዋለህ እኔ ለአንተ ብዙ መናገር አይጠበቅብኝ። እውነት ነው ኬናዬ፣ በጣም ትግል ይፈልጋል። በጣም በብዙ መከራ፣ በብዙ መስዋዕትነት፣ በብዙ ትዕግስት የሌለው ሰው አይቀጥልም። እዚህ ሙያ ላይ ምንም አይቀጥልም፣ ጥርጥር የለውም። እውነት አይቀጥልም። ከባድ ነው እንዴ! እስከ ሌሊት 9 ሰዓት ምናመሽበት ጊዜ እኮ አለ። በጣም እስከ ሌሊት 9 ሰዓት ምናመሽበት ጊዜ አለ፣ በጣም ብዙ ጊዜ እና ያ ፍቅሩ ከሌለ ይከብዳል። እንደው ከዚህ በኋላ አንተ በዚህ በምትወደው ሙያ ውስጥ ምን የማድረግ እቅድ አለ ኬናዬ? ትጽፋለህ? ታዘጋጃለህ? አያዘጋጅ እንኳን እስካሁን አልሞከርክም? አንድ ስራ ላይ ሞክሬያለሁ፣ ግን አልደግመውም ብያለሁ። ለምን? በጣም ትዕግስት ይፈልጋል፣ ጥሞና ይፈልጋል። በእውነት ሙያው በጣም የተከበረ ሙያ ነው። ማንም ሰው እየተነሳ የሚሰራው አይደለም። ለምን? ትውልድን የምታንጽበት ነው። በቃ የፊልም አዘጋጅ ማለት አባቱ ማለት ነው። ለፊልሙ አባት እንደማለት ነው። እኔ ደግሞ አባትነትን በአባቴ ስለማውቀው ትልቅ ቦታ አለኝ። ለዛ ድጋሚ አልደፍረውም። በቃ ይሄ በቂ ነኝ ለዚህ ነገር ብዬ እስከወስን ድረስ በትምህርትም ይሁን በምንም ይሁን ከዛ በኋላ ነው ለማዘጋጀት ልብ የሚፈቅደው። ዳይሬክቲንግ በተፈጥሮ በጣም ሆደ ሰፊ መሆን አለበት። እያንዳንዱ ባለሙያ ከአንተ ጋር ኮንታክት ያደርጋል። እያንዳንዱ ከታች ማለት ታች የሚባል ነገር የለም ፊልም ውስጥ የሆነ እንኳን ከቤስት ቦይ ጀምሮ ያሉት ነገሮች በጣም ሃንድል ማድረግ በጣም ከባድ ነውና ወደ ሰፊ መሆን ይፈልጋል። እንዴ በጣም በቃ አልኩህ እኮ አባት ነው። በቃ ለዛ ፊልም ባለቤት ነው፣ ተጠያቂ ነው። ገብተዋል አይደል? ተጠያቂ ነው። ያው አሁን ላይ እኔ ማዘጋጀት ፍላጎት የለኝም፣ አቅሙ የለኝም። ማለት ትልቅ አቅም የሚፈልግ ነገር ነው። ማቅምን ማወቅ ጥሩ ነው። እውነት ነው። ስክሪፕት በጣም ትመርጣለህ? አዎ። ከምን አንፃር ነው እንደው እስኪ የምታያቸው ስክሪፕቱን አይተህ አሁን በጣም የፈለገ ስራውን ብትወደው የሆነ ትንሽ ነገር ካየህበት ወይ የሆነ እስኪ ንገረኝ አንተ ካንተ ልስማው። አዎ ስክሪፕት መርጠው አንደኛ ጥሩ መሆን አለበት። በቃ እኔ መያዝ አለበት ሳነብ። ሁለተኛ ላይ ደግሞ ከሀገርም ከቤተሰብም ጥሩ ነገር መስራት የማይፈልግ ሰው የለም። እኔ ደግሞ ለቤተሰቦቼ አንድ ልጅ ነኝ። ምናልባት ስራችን ሊለያይ ይችላል እንጂ ቤት ውስጥ የምታየው እንደ አንድ ልጅ ነኝ። በቃ እንደ አንድ ልጅ ነኝ። ለሆነ ወንድሜም የምታየው እንደ አንድ ወንድም ነው። ሶጣ ነው በቃ ጀስት አሁን ያለው ነገር የሚኖረው እንጂ ቤተሰቤንም ደግሞ አለ አይደለ በተላላቆቼ የተከበሩትን ዝቅ ማድረግ አልፈልግም በእኔ። ከዛም አንግል አያለሁ ማለት ማንም ሰው የወጣበት ቤተሰብ አለው። እኔ ደግሞ ቤተሰቦቼን እወዳቸዋለሁ። ቃስለ በቀላል አልቆምንም እንደ ቤተሰብ ብዙ ዋጋ የተከፈለበት ቤተሰብ ነው ያለኝ። ለዛ ከቤተሰብ አንፃርም አየዋለሁ። አሁን ለምሳሌ ይሄን ቃል እኔ ብናገር ወንድሜ ምን ይለኛል፣ እህቴ ምን ትለኛለች፣ ልክ ምናምን እላለሁ። ከዛም አንፃር አየዋለሁ። መጀመሪያ ግን ይሄ ነገር ለማን ይጠቅማል? ህፃናቶች ያያሉ እኮ ፊልም፣ ትልልቅ ሰዎችም ያያሉ። እድሜ ይጠር መባል አልፈልግም። ከዛም አንፃር ነው ከባህል ከሃይማኖት ከሞራልም አንፃር ታየዋለህ ነገሩን። ልክ እነዛን ነገሮች ሚነካብ ከሆነ ከቻልክ ለማስቀየር ትሄዳለህ፣ ካልቻልክ ደግሞ ትመልሰዋለህ። አዎ መልሰዋለሁ። ግን በጣም የሚረዱኝ ሰዎች አሉ። በዚሁ አጋጣሚ አንዱዓለም ደጀኔ በጣም ማከብረው ሰው በጣም በቃ ጎበዝ እና በጣም አብሬያቸው ከሰራኋቸው ዳይሬክተር በጣም ማደንቀው ሰው ነው። አንዱዬ ሰላም ይብዛ ከነ ቤተሰቦች እግዚአብሔር አምላክ በሞገስ ያኑርልኝ። ናይስ፣ በጣም ደስ ይላል። እንደው ኬናዬ በመጨረሻ ማለት የምትፈልገው ነገር ካለ፣ ማመስገን የምትፈልገው ነገር ካለ፣ ይሄ ቀረ የምትለው ነገር ካለ? በመጀመሪያ ተገብቶኝ ሳይሆን ሳይገባኝ እዚህ ቦታ ላይ እንድደርስ ላደረገኝ ለልዑል እግዚአብሔር ክብር ምስጋና ይግባልኝ። እናቴ ሰሚነሽ ኪዳነ ምህረት ደጅሽ መጥቼ ያጣሁት ነገር የለም፣ ሁሉም ባንቺ ነውና ክብር ላንቺ ይሁንልኝ። በመቀጠል ደግሞ ያው ቤተሰብ አንተ እዚህ እንድትደርስ
ብዙ ዋጋ ከፍለውልሃል። ያው ለአንተ እዚህ መድረስ እነሱ እንደ ጧፍ ቀልጠዋል። እውነት ነው። አዎ ቤተሰብ ያው እናት አባት ያው አንዳንድ ጊዜ ግዴታ ነው ብሎም ሰው ያስባል። ወንድም ግን በፍቅር ነው የሚያደርግልህ ሁሉን ነገር ማለት ነው። ታላቅነት ሁሉ ሚስጥር ነው እና ታላቅ ወንድሜ ኃይለ መስቀል ሰውነት በጣም ነው ማመሰግነው። በጣም ነው ማከብር። ኑርልኝ፣ በእድሜ በጸጋ ልጆችን አሳድግልኝ ከነባለቤቱ። በመቀጠል ደግሞ ጓደኞቼ እነ ሄኖክ አላምረው፣ እነ ዮብ አባይነን፣ እነ ቤኪን፣ እነ ዮሐንስ ታደለን፣ እንግዲህ እነ መንገሻ አስራደን በጣም ነው ማመሰግናችሁ። ያው መጀመሪያ ከእናንተ ጋር ነው የጀመርኩት። ትችላለህ ያላችሁኝ መጀመሪያ ያደነቃችሁኝ ሰዎችም እናንተ ናችሁ። በጣም ነው ማመሰግናችሁ። ያው ያልጠራዋችሁ ካላችሁ ደግሞ ይቅርታ፣ ሰዓት ስላነሰኝ ነው። ቴናዬ እውነት ደስ የሚል የሆነ የተረጋጋ ቆንጆ ቆይታ ነበር ያደረግነውና እንግዳ የሆነ ስለመጣ በአይቤክስ ሚዲያ ስም ከልብ አመሰግናለሁ። ያው ከዚህ የተሻለ ቦታ ያው እንድትደርሱ መልካም ምኞቴ ነው። ያው ሁላችሁንም አውቃችኋለሁ፣ እዚህ ጠበያ አውቃለሁ፣ ሁሉንም አውቃችኋለሁ እና አብረን ከሁሉም ጋር ሰርተናል እና ያው ያላቸውን አቅም በደንብ ነው ማቀው፣ ያንተን ጨምሮ። በጣም እንደውም በዚህ አጋጣሚ አድናቂ ነኝ፣ ከልቤ ነው በእውነት አመሰግናለሁ። እና በቃ የተሻለ ቦታ የሆነ በቃ ቀጣዩ ጊዜያችን ደግሞ በተሻለ ስራ ተገናኝተን ሁላችንም የምንጠያየቅበት መድረክ እንዲሆን ምኞቴ ነው። አመሰግናለሁ፣ በጣም አመሰግናለሁ ኬናዬ። አሁንም በድጋሚ እንግዳችን ሆነ ስለመጣ በአይቤክስ ሚዲያና በጨዋታ አዋቂ ፕሮግራም ስም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ውድ የአይቤክስ ሚዲያ ቤተሰቦች እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በሚቀጥለው እስከምንገናኝ ይመቻችሁ። በአይቤክስ ሚዲያ